ጤና ይስጥልን ፕሮግራማችን ተከታታዮች እንደገና ድጋሚ ተገናኝተናል። ዛሬ ደግሞ ከባለቤቴ አሁንም ተጨማሪ ጥያቄዎች እየጎረፉ ናቸው። እንግዲህ እንቀጥላለን በዚሁ አስተማሪና ቤተሰባዊ የሆነ በመንፈሳዊም በማህበራዊ ጉዳይ ላይ ያሉ ኢሹዎችን እያነሳን ነው ዲስከስ ብናደርገው ለእናንተም ትምህርት ይሆናል ብለን የምናስበውን እኛም ደግሞ እንደ ቤተሰብ ዲስከስ የምናደርግበትን ነገር ቀለል አድርገን የምናቀርብበት ፕሮግራም ስለሆነ ዛሬ ደግሞ እስቲ እንግዲህ የሚያፋጥጥ ጥያቄ ይሁን ምን ይሁን ባላቅም እስቲ የቀረበ ጥያቄ አለ እንግዲህ ቀበላለው። እስቲ ከጥያቄሽ ጀምር። እሺ ዛሬም እንደተለመደው ጥያቄ ልቀርብ ያለው እና ጥያቄዎቹን ለመመለስ ዝግጁ ነህ? በጣም ዝግጁ ነኝ። ቆሎ እየበላሁ ነው። እሺ ዛሬ አንድ ሁለት ጥያቄ ጠይቀሃለሁ። ኦኬ የእናንተ ወላጆች በዛ ጊዜ የእናንተ ወላጆች እንዴት ነው ያሳደጓችሁ እና አስተዳደግ በተመለከተ ብትገልጽልኝና እንደውም ሙገሳ ይሆንብኝና ትንሽ ከሰው ባህሪያት ለየት ያለ ባህሪዎች አሉክ። ኦኬ እና ማኔን ነው? አዎ ለየት ያሉ እንዳይሞቀኝ ብቻ ለየት ያሉ ባህሪዎች ወጣ በያረሽ። እሺ አይባለው እንደኔ ማለት ነው። ኦኬ ሰላምታ፣ ለሰው ያለህ አክብሮት እና ይሄን እኔ የማያቸው ነገሮች አሉና አንተነትህንስ እንዴት ትገልጻለህ? እንዴት ነው የምትገልጸው? እና አስተዳደግህን በተመለከተና እንዴት መልስልኝ ፈልጌ ነው። አመሰግናለሁ። ያው ውዳሴ ከንቱም እንዳይሆን ነው እንጂ እኔ እንኳን ብዙም የሚገባኝ አይደለም። አመሰግናለሁ ግን ለተደረገልኝ ምንድነው አድናቆት ግን ማንም ሰው ሊያደርግ የሚችለው ነገር ነው። ሌላ የተለየ ነገር ሌላ እንኳን ኖሮ አይደለም። ግን ያው በትክክል ወላጆቼ አሁን ላውለሁበት ለዚህ ደረጃ ከፍተኛ አስተዋጽኦ አድርገዋል። ነፍሳቸውን በገነት ያኖረው። ዛሬ ሁለቱም በህይወት ባይኖሩም ምንድነው ሕያው ሌጀንድ የሚባሉ ናቸው። እውነት ለመናገር ለእኔም ለወንድሞቼም ለእህቶቼም አብረን 5 ሆነን ሲያሳድጉን እኩል ከፈሪሃ እግዚአብሔርነት ጀምሮ ወላጅን ከማክበር ቀጥሎ ስራን ከማክበር ከስነ ምግባር በትምህርትም በሁሉም ነገር ብቻ በሚችሉት አቅም ብዙ መስዋዕትነት በመክፈል አሁን ላለሁበት ደረጃ አድርሰውኛል። ያው ዛሬ ማውራው ስለኔ ስላልሆነ በዚሁ አስታከን ስለኛ ስለ ልጆቻችን ስለአሁን ስላለው ትውልድ ወላጆችስ በምን አይነት ሁኔታ ልጆቻቸውን እያሳደጉ ያሉት የሚለውን አብረን ለመግለጽ ያክል እንጂ አሁን የኔን ህይወት ታሪክ እዚህ ላይ ለመግለጽ አይደለም። ግን ምንድነው የኛ ጊዜ እውነት ለመናገር ወርቃማ ዘመን ነበር፣ ጥሩ ጊዜ ነበር ማለት ይቻላል። ማለት ዛሬ ቴክኖሎጂው እንደዚህ ስለተስፋፋ ብዙ የቴክኖሎጂ ግብዓቶች በመምጣታቸው ያው እንደ ስልጣኔ አድርገን እድገት ነው ምናምን ብለን ልንለው እንችላለን። መልካም ጎን እንዳለው እናውቃለን። ቴክኖሎጂው ግን በእኛ ጊዜ ሞባይል የለ፣ ቴሌቪዥን ቢሆን ብላክ ኤንድ ዋይት ቴሌቪዥን ነው፣ ከለር ግን ያልመጣበት ጊዜ ነው። ጊዜያችን የምናሳልፈው መጽሐፍ በማንበብ ላይብረሪ በመሄድ ክረምት ሲመጣም የተለያዩ መጽሐፍቶች በመዋስ በተለይ አይምሮን የሚገነቡ መጽሐፍቶች እንደዚህ ከፍቅር መጽሐፍቶች በዘለለ ገንቢ የሆኑ እውቀት የያዙ መጽሐፍቶችን በመቀባበል በመዋስ በማንበብ ነበር የምናጠፋው እና ቴክኖሎጂው በዛን ጊዜ አለመኖር በጣም ጠቅሞናል። እኛ ሁለት የወላጅን ምክር እንድንሰማ ጆሮአችን እንድናዘነብልም ጠቅሞናል። ያ አንዳንድ ቴክኖሎጂ መልካም ነገር ይዞ እንደሚመጣ ሁሉ መጥፎም ነገር ይዞ እንደሚመጣ ይሄ ራሱ አንድ ማሳያ ነው። እኛ በጣም ተጠቃሚ ነበር ማለት ይቻላል ዛሬ ቆመን ስናስበው። ስለዚህ ዛሬ ላይ ቆሜ ሳስበው እውነት ለመናገር እኛ እድለኞች ነበር ማለት ከብዙ ነገር ተቆጥበን አድርገናል። ደግሞ የእኛ ቤተሰብ ደግሞ እንዳጋጣሚ ፎርቹኔት ሊሆነው ከከተማ ወጣ ያለ ቦታ ነው የነበረን፣ ሰፊ ግቢ ነው የነበረን። ምንም በዙሪያችን ጎረቤትም የለም፣ ጫካ ጃንግል ውስጥ ነው የነበርነው ማለት ይቻላል። ምንሰማው የወንዝ ድምፅ፣ የአራዊት ድምፅ፣ ንፋስ የተፈጥሮን ነገር ስናይ ነው ያደግነው እና ምንም አይነት ክፉ መጥፎ ጓደኛ በዙሪያችን አልነበረም። ከቤተሰቦቻችን ጋር ነው በስነ ምግባር ታንጸን ያደግነው እና መጥፎ ነገር የሚባለውን ነገር እንደውም አናውቀውም ነበር። አንዳንድ ጊዜ
የእሱም የራሱን የቻለ ደካማና ጠንካራ ጎን ይኖረዋል። ግን በአመዛኙ ዛሬ ላይ ሆነን ሳስበው በጣም ተጠቃሚ ነበር፣ በጣም እድለኛ ነበር፣ ታዛዥ ነበር። ስንታዘዝ አናጉረመርምም። እንደ ዛሬ ልጅ ሳንቲም ስጠኝና እዛ ሱቅ ሄጄ ልምጣ ስፊት ሱቅ እንላክ ስንለው ዛሬ ልጆች ታውቃላችሁ ያለ ሳንቲም አይንቀሳቀሱም። ድሮ ለመላከኛ በፉክክር ነው፣ እኔ ልሂድ ነው። ምንም አይነት ጥቅም ሳንቀበል በደስታ አይደለም ለእናት ለአባት ለጎረቤት እንላካለን። ቤትም ይሄን ስራ እሺ፣ እንጨት ፍለጥ እሺ፣ ውቀት እሺ። የሴቱም የወንዱንም ስራ ልጅ ሆነን እንድንቀምስ ነበር ያደረጉን። ለካ እነሱ በፊት እኛ እናጉረመርማለን ነው በጊዜው። መቼም ወጣትነት ጉርምስናም ሲመጣ እንደ ምንድነው እንደዚህ እጃችን ውሃ እስኪመስል ድረስ እኛ እዚህ እንደዚህ እንደምንሰራው አበዛችሁት እንላለን። አንዳንድ ማጉረመርም ይኖራል መቼም አይቀርም። ግን ዛሬ ላይ ሳስበው ስራን እንዳንቅ አድርገውናል። ስራ አክባሪ እንድንሆን፣ ሰው ወዳድ እንድንሆን፣ ስራን እንዳንነቅ ባገኘነው ነገር በዚህ ምድር ላይ ጥረህ ግረህ ብላ እንደተባለው ነገ ሰርተን እንድንጠቀም ያን የስራ ባህል ሊያሳዩን ለካ ፈልገው ኖሯል ወላጆቻችን። ዛሬ ነው እንግዲህ እየገባ ነው የሚመጣውና ሁሉንም ቁጥቋጦ ዶማ ይዘን መቆፈር ነው። ቢወቀት ካለ ና እውቀት ከተባል እንወቅጣለን፣ ተሸከም ከተባል እንሸከማለን። ሁሉንም በኩል እዚህ ጋር ደግሞ የሚጎልብን ነገር የለም። ትምህርታችንን ለትምህርት የሚጎልብን ነገር የለም። ለምን ብለው የምንጠጣው የምናስበው ነገር የለም። ጥሩ ኑሮ እንኖራለን። ዛሬ መስከነው ግን ስራ ላይ ግን እኩል ነበረ። ስነ ምግባርም በባህሪም በሁሉም ነገር አንጸው ያሳደጉን እና ዛሬ ላለው አሁን እኔ ያው ልጆች አፍርተናል፣ ሁለት ልጆች አፍርተናል። እግዚአብሔር የተመሰገነ ይሁን። የእኛ ልጆች እድለኞች ናቸው ብዬ አምናለሁኝ። ለምን እኔ አንቺም ቢሆን በዛን ዘመን ተገርፈን ማለት ተኮትኩተን በጥሩ ዘመን ታንጸን ያደግን ትውልዶች ነን። የኛ ፍሬዎች ደግሞ ዛሬ ከኛ ብዙ ነገር ሊማሩ ይጠበቃል። ከኛ ብዙ ነገር ይጠበቃልና ሌላ ቀጣይ ጥያቄዎች ካለ እዛ ላይ አስታክኬ እንድመልሰው ብዙ ሳላንዛዛው በጣም ወላጆቼን እስካሁን እስከ ህይወት የፍጻሜ ድረስ እንዳመሰገንኳቸው ነው የምኖረው። ለምን ዕለት በዕለት ኑሮውን እየኖርኩ ኑሮ መማር አይደለ የተማርኩ እያየሁ ስመጣ እነሱን ሁሌ ነው የማመሰግናቸው። ለካ አባቴ ያለኝ እንደዚህ ይኖራል፣ እንዲህ ያለኝ ለካ ይሄን ለማለት ፈልጎ ነው፣ እናቴ ለካ እንደዚህ ያለችኝ የመከረችኝ ይሄ ይሆናል የሚለውን በየቀኑ እየመነዘርኩት ሳስበው ምን ያክል ጠቅመውኝ እንደነበረ አሁን ነው የበለጠ ዕለት በዕለት የተረዳሁት የመጣሁት ዕለት በዕለት እና ያን ደግሞ ልጆቼ ላይ ለማድረግ ነው ትልቁ ምኞቴም እያደረኩም ያለው ያው ትግል ቢኖርም እና በዚህ መልኩ ያለው። ቀጣይ ጥያቄ ካለሽ ወደ የሚቀጥለው ጥያቄ መሄድ እንችላለን። እሺ፣ ጥሩ ገለጻ ነው ያደረክልኝ፣ ተቀብያለሁ። አመሰግናለሁ። ሁለተኛው ጥያቄ አሁን ያለበት የወላጆችና የልጆች አስተዳደግ እንዴት ታየዋለህ? አሁን ያለበትን የወላጆችና የልጆች አስተዳደግን እንዴት አየኸው? እንዴት ታየዋለህ? በጣም ጥሩ ጥያቄ ነው። ከዙ ጋር አብሮ የሚሄድ ነገር ነው። ለምን ቅድም እንዳልነው እና አንቺና እኛን መሰል በዛ ዘመን የነበሩ ወላጆች እድለኞች ነበር። ለምን በደንብ ታሽተን ተሞርደን ተጠርበን ተስተካክለን ነው ያደግነው ማለት ይቻላል። እንደ ቁንጥጫም የሚባለውም አርጩሜም እኮ አስተዋጽኦ እንዳለው ዛሬ ነው የገባን። በመጠኑ በተመጣጣን ሁናቴ ማለት ነው። በእድሜያችን ልክ ያጠቅመናል። አሁን የአሁኑ ጄኔሬሽን የአሁኑ ትውልድ አብዛኛው ወላጅ ለምንድነው ልጄን የምቆነጥጠው? ለምንድነው የምመታት? ለምንድነው የምለው? እኔ ተቸግሬ አድጌ ለምንድነው ልጄ የሚቸገረው? እኔ ያጣሁትን ነገር ማጣት የለበትም በሚል ብቻ ዝም ብሎ ጄኔራል እሳቤ በጣም በርካታ ልጆች እየተጎዱ ናቸው ያሉት የአሁኑ ትውልድ። ዱላ አይነት አለው። ዱላ በእርግጥ ለእንስሳ ነው የሚሆነው። ዱላ ያደነዝዛል፣ ያደድባል። ትክክል። በዱላ ሳይሆን በምክር በግሳጼ አልፎ አልፎ ደግሞ መጠነኛም ቢሆን ኢትዮጵያውያንንና ቁንጥጫ መጠነኛ ቁንጥጫ ቢሆን አርጩሜ ወሳኝነት አለው በተወሰነ ደረጃ። ለምን እኛ ኢትዮጵያውያን የሚለየን በስነ ምግባርም በብዙ ነገር ደግሞ በኢትዮጵያ ካልቸር በኢትዮጵያ ኮንቴክስት ስንሄድ የራሳችን የሆነ ካልቸር አለን። ስለዚህ ያልተቆነጠጠ ይባላል አይደለም እንዴ? ተቆንጥጦ ያላደገ ያልተቆነጠጠች ይባላል። በዛ ሀሳቤ ውስጥ ያለ ነገር አለና መቶ በዱላ ባይመከርም ምክር፣ ግሳጼ፣
ሃይማኖትም የትኛውም ሃይማኖት እንደ ሃይማኖቱ በሃይማኖትም በስነ ምግባርም ያለን ውስጣችን ያለው መልካም ነገር ልጆቻችን በማካፈል ሼፕ ማድረግ ይቻላል፣ መቀየስ ማስተካከል ይቻላል። እና እኔ በዛ ነው የማምነው። አሁን ያለውን ትውልድ ላልሽው በጣም ነው የሚያሳዝነው። እውነት ለመናገር በጣም 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 የሚያሳዝን ሁናቴ ነው ያለው። በፊት ይቅርታ፣ በእኛ ጊዜ የጎረቤት ሰው እንኳን የጎረቤት አባት ወይ እናት ያልሆነ አለባበስ ለብሳ ስትወጣ ሴት ልጅ ሊሆን ይችላል፣ ወንድም ልጅ ያልሆነ የፀጉር አቆራረጥ ሊሆን ይችላል፣ ወይም ከቤት ሳይፈቀድለት ወጥቶ መንገድ ላይ አግኝተውት ሊሆን ይችላል እና ማናት የአቶ ከሌ ልጅ አይደለ የአቶ ከሌ ልጅ አይደለች ምን ትሰሪያለሽ እዚህ ጋር ምንድን ነው ብለው ቆንጥጠው ወስላታ የምትል ቃል ጨምሮባት አንተ ወስላታ ነበር ያቺ ቃሏን አንረሳትም በልቶሎ ብለው ቆንጥጠው ጆሮም ቢሆን ጉንጭን ቆጠጥ አድርገው ወደ ቤት እንዲመለስ በማድረግ በመምከር ለወላጅም በመንገር ኢንፎርሜሽንን በማቀበል እንዴ ልጆትን እኮ እንዲህ ቦታ ላይ ያዩት እንዲህ ቦታ ላይ ቆየኋት ተብሎ እኮ ምክርም ተሰጥቶ ጎረቤት እንኳን ይተባበር ነበር የዛኔ በልጆች ህይወት ላይ ማለት ነው። እና ዛሬ ጎረቤት አይደለም ጎረቤት ራሱ ወላጅ የምንባለው አብዛኞቻችን ልጆቻችንን በአመዛኙ እውነት ለመናገር ለቀናቸዋል። እኛ እየተኮርን ያለነው እንዳይርባቸው፣ እንዳይጠማቸው፣ እንዳይታረዙ ማድረጉ ላይም ትክክል ነው። ይሄ የወላጅ ግዴታ ነው። ማብላት፣ ማጠጣት፣ ማሳከም፣ ማስተማር ልክ ነው። ግን ዋታ በዘን ስነ ምግባሩስ ይሄ የምንናገረው ነገር ሳብሮ ካልሄደ ብናበላቸው፣ ብናጠጣቸው፣ ትምህርት ቤትም ብንልካቸው ካልተከታተልናቸው ትልቁ ነገር ልጆቹ ጠፍተዋል ማለት ይቻላል። ለምን ስነ ምግባር የላቸውም፣ እናትና አባት አያከብሩም፣ ጎረቤት ሰፈር አያከብሩም ሲል ወደ ሀገር ሲሄድ ሀገር የማይረከብ ትውልድ ነው እያመረትን ያለ ነው እና ያ ነገር አሁን ያለው ጄኔሬሽን እጅግ በጣም ያሳዝናል። አሁን እውነት በዛ ጊዜ ቢያንስ መጽሐፎች እናነባለን እነ ሳቤላ፣ ብርቅርቅታ፣ ምንዱባን እና ከሃይማኖቶችም ብዙ አሉ መጽሐፍና ያንን ጊዜ ያጣ ነው። አሁን ላይ ለምንድን ነው ማንበብ አልቻልንም? ትኩረታችን ወደ ስልክ ላይ ነው እና ያ በጣም ያሳዝነኛል በራሴ በጣም ያ አሁን ልጆቻችንም ወዴት እየሄዱ እኛም ጭምር ተጠምደናል። እኛም ራሳችን ወላጆች ተብዮች በዚህ አሁን ቴክኖሎጂ ባመጣው ችግር በየቤታችን ያለ ነገር ነው፣ ከኔ ቤት ጀምሮ ማለት ነው። ለምን ለስራ ጉዳዩ ሞባይልም ነካን ምንም ማል እንደሱስ እሱን ሳንነካ አንውልም። ባለቤቴም እንደዛው በመሀል ልጆች ምን እየሰሩ ይሆን ምን እያጠፉ ይሆን እያጠኑ ይሆን እየተማሩ ይሆን ምን አይነት ከስነ ምግባሮች ወጥተዋል አልወጡም ኮንሰንትሬት ማድረግ አልቻለም። ብሬን ኮንትሮል ቅድም ያለው አእምሮ ቁጥጥር በብሬን ኮንትሮል በዚህ በነጮች የከፋ ተንኮል ተጠምደን ወላጅም አቴንሽን ትቷል። ኢቭን በባልና በሚስት መካከል እንኳን ያለውን የፍቅር ግንኙነት እርስ በርስ የመነጋገር ነገር ሁሉን ጋፑን እያሰፋው ነው የመጣው ቴክኖሎጂ ያመጣው ችግር ሲል በጓደኛ በማህበረሰብ ምን ያክል እንደበታተንን የምናየው ነገር ነው። እስቲ በየቦታው ያው የምታውቁትን ነው የምናገረው። መቼ በየቦታው በየሱቁ በየካፌው በየተለያየ ቦታ ሄዶ አብዛኛው ሰው አቀርቅሮ የሚጎረጉሩ ሞባይሉ ነው። አጠገቡ ካጠገቡ ያለው ጓደኛ ጋር ጓደኛ ለጓደኛ እንኳን አይነጋገርም። እንግዲህ ምኑ ነው ታዲያ ሶሻል ላይፍ? እኔ ጋር ያለኝ ገጠመኝ ለጓደኛ ካልነገርኩት የሚያስቅም ይሁን የሚያሳዝንም ይሁን ምንም ይሁን አብሬ መጫወት ካልቻልኩ ጠፋን እኮ ማለት ነው። እንደ ሰው ሳይሆን እንደ እንስሳ እየኖርን ያለ ነው እና ይሄ ነጮቹንም ተንኮል አንዳንዴ ቆም ብሎ ማሰብ ያስፈልጋል። ስልጣኔ መጣ ተብሎ እንዳለ መቀበሉ ምን ላይ እንደደረሰ እንግዲህ ማሳያ ነው እና በጣም በሚያሳዝን ሁናቴ ሶሳይቲ ኮምፕሊትሊ እየጠፋ ነው ያለው። አሁን መልካም ጎን ሊኖረው ይችላል፣ ትክክል ያመጣው ችግር ግን በአመዛኙ ጥፋቱ እያመዘነ ስለመጣ እየተቆጣጠር ነው እያየ ነው መልካም ነገሩን ብቻ እየወሰድን በተለይ አዲሱ ትውልድ እኛስ እንግዲህ የኖርነውን ያክል ኖረናል። ዓለም ማንም አጠፋ ነው። ግን ልጆቻችን ላይ እነዚህ ገና በቃቅል ህፃናት ላይ ግን ዝም የምንል ከሆነ እና ዝም ብለን ብቻ በራሳችን የግል ህይወት ተጠምደን ራሳችን እዛ ውስጥ ገብተን የምናደርግ ከሆነ ልጆቻችን ከእጃችን እያመለጡ ነው። ነገ አገር ተረካቢ የሚባል ትውልድ አይኖርም። ብዙ ነገር ነው ተያይዞ የሚመጣው ጥፋትና ይሄ ነው የሚታይ ነገር ይሄ ነው ከሞላ ጎደል። እንዴት ነው ታዲያ ከዛ መላቀቅ የምንችለው? ከዛ መላቀቅ አሁን ቤታችን ውስጥ ብዙ መጽሐፍ አለ፣ ማንበብ አውቁመናል። እንኳን ልጆቻችን እኛ ወላጆች እንኳን ያንን ነገር ነው እያጣን ያለን
ምን እናድርግ? ምን ማድረግ ነው ያለብን? በቃ መወሰን ነው የሚያስፈልገው። እውነቱን ለመናገር ምናልባት በቲክቶክ የዩቲዩብ ምናምን ስራ ላይ ለመልካም ነገር የምንሰራ ሰዎች ምናልባት ቴክኖሎጂ የምንፈልገው ከሆነ ካልሆነ በስተቀር እኔ እውነቱን ለመናገር ይሄ ስማርትፎን የሚባል ነገር አቁመን የድሮ ጠቅጠቅ የለም ጠቅጠቅ ስልክ በቃ ኖርማል ለምን ለሚጠቅም ነገር ካለዋል ነው እዛ ላይ ቲክቶክንም ሆነ ዩቲዩብን የምንሰራበት ነገር ለመልካም ነገር ህዝብ የሚያስተምር ነገር ካልተጠቀምንበት ሌላው ምንም ትርጉም የለም። መደወልና ማስደወል ከቻለ በቃ ያንን ቁርጠኛ ውሳኔ ራስ ላይ መወሰን ነው። በቃ ከስማርትፎን ራስን ማድረግ አንደኛ በሳይንሳዊ ፈረንጆችም አሁን የራሳቸው እኮ እየቀየሩ መጥተዋል እኮ ወደ ድሮ ጠቅጠቅ ስልክ እየተመለሱ ናቸው ያሉት። ለልጆቻቸው እንትን እያሉ ናቸው። ራሳቸው ቴክኖሎጂን አመጣው ራሳቸው አምነውበታል ጉዳት እንዳለው። ለምን ብሬን እየተቆጣጠረ ከመምጣት አልፎ ላውዝ ልጆቻቸው ላውዝ እየሆኑ ወደ አእምሮ ዘገምተኝነት እየሄዱ ደረሱበት። ለመታዘዝ የሚከብደው አይነት ነገር እየሆነ መጣ። ያ ምንድነው ከዚህ የምንወስደው ሞገድ የሚወጣው ጨረር ሌላ የተለያዩ ማናቃቸው ሳይንቲፊክ የሆኑ ረቂቅ ነገሮች በሰውነታችን ላይ ከፍተኛ አስተዋጽኦ እያደረጉ መጥተዋል። ያ ያመጣው ችግር እየታየ መጥቷል በነጮቹም በሌላው። ስለዚህ ኦልሞስት ከቴክኖሎጂ ራሳቸውን እያወጡ ናቸው አብዛኞቹ። ስለዚህ እኛም እንደ ነገር ነው መወሰን መቻል ያለብን። በቃ ስልክ ጠቃሚ ነው፣ ትክክል ነው። መነጋገር ከቻልንበት መልስ መመለስ ከቻልን የምንፈልገውን ሰው ካገኘንበት ከተገኘንበት ከዛ ውጭ የዘለለው ነገር የሚጎዳን ከሆነ ምን ያደርግልናል? ለስልክ አሁን ዛሬ ከ20 ሺህ ብር በታች ስልክ የለም። ዛሬ ያው ግልጽ ነው 20 ምናምን ሺህ ብር ምናምን የምናወጣበትን እውነቴ ነው ለልጆቻችን ሌላ የሚጠቅም ነገር ብንገዛላቸው ይሻላል። እውነቴ ነው የሚጠቅም ነገር ነው። ግን ባለ በሌለን ከፍተኛ ወጪ የምናወጣው ለዚህ ቴክኖሎጂ ነው፣ ለሚያጠፋን ቴክኖሎጂ ማለት ነው። እና መጥተው ቢታየኝ ቁርጥ ያለ ውሳኔ መወሰንና ለሌላ ስለማንፈልገው ከሆነ ስልካችንን ከስማርትፎን ነፃ ራሳችን ማድረግ በቃ አለቀ። ስልክ ነው፣ ስልክ ያስፈልጋል። በቃ አነስተኛ ስልክ ይዙ። በዛ ማለት ወደ መጽሐፍ ቅድም እንዳልሽው ለምን የማንበብ ጊዜ ጠፋኩ። ወደ መንፈሳዊ ዓለም ስትሄጂ ገድላት፣ አሁን እኔ ቤት አሁን ብዙ ገድላት አሉ፣ ብዙ መጽሐፍቶች አሉ። እኔ ራሴ በግሌ እንኳን ራሴን መወቅሰው ስንት ገድላት ነገ አነባቸዋለሁ ብዬ የፈለጓቸውን ገድላት ብዙ መጽሐፍቶች መንፈሳዊ መጽሐፍት ማንበብ እወዳለሁ። ድሮ ዓለማዊ መጽሐፍም አነባለሁ፣ የሳይኮሎጂም የምንም አሉ ቤት ተቀምጦ ገዝቼ አስቀምጫለሁ። አዲስ ሆኖ ግን አንብቤው አላውቅም እኔ ራሴ እንኳን። ስለዚህ ፕሮግራም ያስኩላቸው የገድላት መጽሐፍትን እንኳን በሰዓቱ አንብቤ አልቻልኩም። ስለዚህ በመቼ ነው ልናነብ የምንችለው? እሺ እንግዲህ ይሄ ነው እንግዲህ ችግሩና ይሄ ምን ያክል ኮንትሮል እንዳደረገ የምታውቂው በዚህ ነው። ስለዚህ የማንበቢያ ጊዜ ማንበብ የሚባል ነገር ጠፋ። በቃ ስንት እውቀት ምንቀስምበት ባለማየውም ለስጋችን ቢሆን ለአንዳንድ ነገር ቢጠቅመን እውቀት ያለበት መጽሐፍ በመንፈሳዊ ሕይወታችን ከፈጣሪያችን ጋር ሊያገናኘን የሚችሉ ስንት መንፈሳዊ መጽሐፍቶች እየተቀመጡ ከሰኔ ጎልጎታ ጀምሮ ያን እንኳን የማንበቢያ ጊዜ ምን ያክል ራሳችን እንኳን እንዳደረገን በዚህ መገመት ይቻላል። ስለዚህ ቁርጥ ያለ ውሳኔ መወሰን አለብን። እኔ መፍትሄ የምለው ይሄን ነው። ቆርጠን ለውጡን እናየዋለን። እርግጠኛ ነኝ ከአይናችን ጀምሮ ከሰውነታችን ጀምሮ ከፊታችን ከለር ጀምሮ ነው የሚቀየረው። ይህን ሳይንሳዊ ትንታኔ የተደረገ ነው ያለው። የፊታችን እስቲ አንድ ጥናት ተናግሯል በቅርቡ። እስቲ ሞባይል ለሳምንት ያክል አቆሙና አለ ሰውነታችሁ ላይ የሚታየውን አካላዊ ለውጥ ታዩታላችኋል። ከቆዳችሁ ከለር ጀምሯል። ከቆዳችሁ ላይ ከፍተኛ ከቆዳችሁ ከለር ከአይናችሁ ከለር ጀምሮ ቼንጅ ታያላችኋል። ለምን ፊታችን እየጠቆረ ነው፣ አይናችን እየደፈረሰ ነው። ይህን ደግሞ ወደ ልጆች ውሰዱት፣ ደግሞ ወደ ጨቅላ ህፃናት ላይ ምን ያክል ከባድ ጉዳት ሊያደርስ እንደሚችል ያየነውን ነገር እንትን ማለት ነው። ትልቅ ሰው ላይ ይህን ያክል ለውጥ ከመጣ ህፃናት ላይ ደግሞ ምን ያክል ዳሜጅ እንደሚያመጣ መገመት ነው። ስለዚህ መፍትሄው ላልሽ ነገር መቁረጥ ነው። ምናልባት ይህንን የመጀመሪያው ሀሳብ ሰጪ እንዳልሆንና እንዳልሸለም በቃ ስማርትፎን ማስወገድ ነው። በቃ 4 ነጥብ። የሚነበቡ መጽሐፍቶችን መግዛት፣ ትምህርታዊ መጽሐፍቶችን ቴሌቪዥንም ሊሆን ይችላል። ቴሌቪዥንም ቢሆን በቃ የሚመረጡ ፕሮግራሞችን መርጦ ብቻ በሰዓት ለማየት ከዜና በዘለለ መዝናኛም ካለ ለልጆች ቅዳሜ ወይ እሑድ በሳምንት አንድ ቀን እሱም ለልጆች የሚመጥን ነገር መርጦ ከማየት በዘለለ ቴሌቪዥን ስክሪን ላይ ረጅም ሰዓት መዋል ለነገሩ ብዙ የረባ የሚታይ ነገር የለም። ምናልባት የሳተላይት ዲሽ ሊኖር ይችላል። እዛም ላይ የረባ ነገር የለም። የምታውቁት ነው፣ ጥፋት ነው። እነዚህ ነገሮች እንደ መፍትሄ ላልሽው ነገር ይሄንን ቁርጥ አድርጎ መወሰንና መጀመር ያስፈልጋል። ያንን ነው ልል የምችለው። አመሰግናለሁ። እሺ እኔም አመሰግናለሁ።
አለባበስን በተመለከተ ምን ትላለህ? ማለት እኛ ሴቶች አለባበሳችን እንዴት ነው? በደንብ ታብራሪው ከአጀንዳችን ሳንወጣ። ያው ይሄ አጀንዳችን ነው፣ ያው ከአስተዳደግ ጋር በተገናኘ በሚል ብለሽ ነው። በአለባበስ ዙሪያ ምን ትላለህ? የሴቶች አለባበስም ሊሆን ይችላል፣ የወንዶችንም አለባበስ ሊሆን ይችላል። ምን ትላለህ? በዛ ዙሪያ ምንድን ነው የሚታይህ ነገር? እሺ እንግዲህ ተመልካቾቻችን እንዳናሰለች እንግዲህ ያው አጠር ላድርገውና እኔ ያው መቼም ብዙ አዋቂ ሆኜ ሳይሆን ያው ባለኝ እድሜ በተመክሮ ባደኩበት ካነበብኳትም ከዛች ከቃረምኳት እውቀት ነው የምናገረው። ከኔ በላይ ያሉ ታላላቅ ሰዎች አሉ፣ ሊያርሙኝ ይችላሉ። በገባይ ልክ ነው የምናገረው እና ብዙም እንዳዋቂ ባታዩኝ ጥሩ መሰለኝ። ለማናቸውም ያው ግልጽ ነው፣ ቅድም የተነጋገርነው ነገር ነው። በቃ ቴክኖሎጂ ያመጣው ጥፋት እና ውድመት ቅድም በደንብ ስላልጠቀስኩት ነው እንጂ አለባበሳችን ላይ ማስተዋጽኦ አድርጓል። በወንድም በሴትም ከፀጉር ስታይል ጀምሮ ከአለባበስ ጀምሮ የነጮች ስልጣኔ ብቻ ሳይሆን ጥፋታቸውን ላያቸው ላይ ያለውን ቆሻሻነት ጭምር ነው እኛ ላይ አስተዋጽኦ አድርገው ለልጆቻችን እያዩ እያደጉ ያሉት ይሄንን ነው። ሴት ደረቷን ከፍታ ጡቷን ከፍታ ያው በቅርብ ቲክቶክ ላይ አይታቸዋል። እንግዲህ በዚህ በኩል መንግስትን በተወሰነ ደረጃ የወሰደው እርምጃ እናበረታታለን። ያው በቁጥጥር ስር ውለው ታርመው መውጣታቸው ለምን ከህብረተሰቡ ባህል ያፈነገጠ እስከሚባል ድረስ በአደባባይ እርቃን ድረስ መጣ። ጭራሽ እኛ ሌላ ግማሽ እርቃን ስንል ጭራሽ ሙሉ እርቃን መጣ እና ገምን ሊመጣ እንደሚችል መገመት ነው። ወደ ሙሉ እርቃንነት ሊመጣ ነው ማለት ነው። ተሞክሯል። ከዚህ በፊት እናውቃለን፣ ሙከራ አድርገው ያልተሳካላቸው ሙሉ እርቃን ለመሄድ። ይሄ እንግዲህ አጋንንታዊ ዓለም እንግዲህ ወደ መንፈሳዊ ዓለም ከወሰድ ነው አጋንንታዊ ዓለም ያመጣው የሰይጣናይዝም ያመጣው ችግር ያመጣው ኢፌክት ነውና ይህንን ነው እያበረታታ ያሉትና ሰው ወላጆች አሁንም ቢሆን ወላጅ ላይ ማህበረሰቡ ላይ ትልቅ ኃላፊነት ወድቋል። ቅድም እንደተናገርኩት ከወላጅ ሲያመልጥ እንኳን የጎረቤት ወላጅ የሆነ ነዋሪ ያን የማያውቀው ሰው ቢሆን እንኳን ቆሞ ይገስጻሉ ብያለሁ። ሴትም እንኳን እንደ አንቺ ሴት አሰዳይ ምን ያህል ልብሱን የምትለብሺው አንቺ ድሮ ቢሆን ሚኒስከርት እንኳን እናቶቻችን ሲናገሩ ሰማ ነበር። ሚኒስከርት እንኳን በጣም ክልክል ሆኖ አሳስሮ ነበር፣ እስር ቤት አሳስሮ ሚኒ ያደረገች ሴት ትታሰር ነበር በጊዜው። ለምን ደግሞ እኛ ወያር ኢትዮጵያንስ እኛ ደግሞ ኢትዮጵያኖች ነን፣ እንለያለን። ስነ ምግባር አለን፣ ሃይማኖት አለን። ሌላው ዓለም ላይ የስልጣኔ ምንድነው ችግሩ ምናምን የሚባል አባባል አለ። ኖ እኛ ደግሞ ኢትዮጵያን ደግሞ ከዚህ እንለያለን። አለባበስ አለን፣ ስነ ስርዓት አለን፣ የራሳችን ባህል አለን። እዛ ድረስ መንግስት በፊቱ መንግስታት ይሄንን ያደርጉ እንደነበር በጽሁፍ አንብበናል። ሚኒ ያደረገች እስከ መታሰር እና ጎረቤት ሰውማ ጭራሽ አንቺ ሴት አሰዳቢ ዴ በስመ አብ ብለው ገስጸው ተቆጥተው አለበለዚያም ለወላጅ ሄደው ነግረው አስገርፈው አስቆጥተው እንዴ ምነው ዝም አላችኋት ብለው እስከ ነገሮች እስከ ማስተካከል የሚደርሱበት ዘመን ነበር። ያ ዘመን ጥሩ ጊዜ ነበር። አሁን እያየ እንዳላየ ራሱም ወላጅ ተብየው መጀመሪያ አብዛኛው ወላጅ የምንባለው ሰዎች የእኛ አለባበስ ትክክል ነው ወይ? እናት የምታደርናት ለሴት ልጇ ምንድን ነው የምታስተምረው? ካለባበሷ ጀምሮ ከስነ ምግባር ውጭ የሆነ ወላጅ በራሱ ለልጁ ምን እያደረገ እንደሆነ እንኳን አይታወቀውም። አባትም ሊሆን ይችላል፣ ከፀጉር አቆራረጡ ጀምሮ ሊሆን ይችላል፣ ካነጋገሩ ከሚያወጣው ካንደበቱ ቃላት ሊሆን ይችላል። ልጅ ይሄ ነገር ልጄ ሊሰማው ይችላል፣ ከኔ ሊኮርጅ ይችላል የሚሉን ፈጽሞ አብዛኞቻችን ያው ቅድም እንዳሉ በብሬን ኮንትሮል በመደንዘዝ በዚሁ በቴክኖሎጂ በመጣው ችግር ደንዝዘናል። እና ራሱ ወላጅም ነው አንደኛው ችግር ፈጣሪው። ራሱ ወላጅ የሚለብሰው አለባበስ፣ የሚናገረው አነጋገር፣ ሌሎች ነገሮች በሙሉ ልጆች ላይ ይንጸባረቃል። ልጆች ደግሞ አባቴ ያደረገው ነገር ትክክል ነው፣ እናቴ ይህን ካደረገች ሴትም ልጅ ልክ ነኝ ማለት ነው፣ እናቴ ካደረገች እኔም ማድረግ እችላለሁ የሚያበረታቱ ወላጆች አሉ። እናውቃለን። ለምን እንካካዳለን? ያምርብሻል እንዴ ውጭና እንዲህ በይ እነዚህና ልክ ነው እንዴ ፋሽንሽ መጠበቅ አለብሽ፣ ነፃ ሆነሽ ደጊ እንዴ እኔ እኮ ከአንቺ በስንት በመከራ ነበር ያደግኩት፣ እኔ ያየሁትን ችግር ማየት የለብሽም፣ አይዞሽ ፍሪ ሁኚ ነፃ ሁኚ እንዲህ የሚል ወላጅ ነው ያለው። ወንድም እንደዛው አንዳንድ አባት ገንዘብ እየሰጠ ለልጁ ተዝናና ምን አባቱ እኔ ለአንተ አይደለን የምደክመው እንደፈለግኩን እያለ ብር እየሰጠ ልጁን የሚያጠፋ ወላጅም አለ። እና ጥቂት ሰዎች ናቸው በዚህ ዙሪያ ላይ ባናኑትና ይሄ ነገር አንድ ቦታ ላይ መቆም ካልቻለ እንደ ሀገር መጥፋታችን መውደማችን የማይቀር ነው። ይሄ ሩቅ ጊዜ አይመስለኝም እና ይሄን የሚታይኝ በጣም መጪው ጊዜ ያስፈራል። እና
መወሰን መቻል አለብን። ቁርጠኛ መሆን መቻል አለብን። በቃ ራሳችን ላይ የቤት ስራ አለብን። እኛ ወላጆች ላይ ልጆቻችን ላይም ትኩረት ሰጥተን ትልቅ የቤት ስራ ይጠበቅብናል። አመሰግናለሁ። እሺ እኔም አመሰግናለሁ። ለጥያቄዎቼ መልስ ያገኙ ይመስለኛል። በጣም ጥሩ። እንግዲህ ያላብራራሁት ነገር ካለ በሌላ ፕሮግራም ላይ በሌላ አጀንዳ ደግሞ እንመለሳለን። ለዛሬ እኔም አመሰግናለሁ። እሺ እኔም አመሰግናለሁ። መልካም ጥያቄዎች ናቸው። ትውልድ ቀያሪ ጥያቄዎች ናቸው። ክብርት ባለቤቴ ነው ከዚህ አጋጣሚ በጣም አመሰግናለሁ። መሰረታዊ ጥያቄዎች ነው እያነሳሽ ያለሽው እና ተመልካቾቻችን እንግዲህ በሚቀጥለው ፕሮግራማችን ደግሞ በሌላ አጀንዳ እንመጣለን። ለዛሬ አንዛዛ ነው፣ በጣም ይቅርታ። ሌላ ደግሞ ከዚህ ለየት ባለ ደግሞ እናንተን የሚያዝናና ትምህርት የሚሰጥ ነገር ይዘን ለመቅረብ እንሞክራለን። መልካም ጊዜ፣ መልካም ቆይታ። ደህና ቆዩ። ቻው።